ሰላም ጤና ይስጥልኝ እንደምን አላችሁ? ይህ የአራዳ ክፍለ ከተማ ወረዳ 5 የኮሙኒኬሽን ጽህፈት ቤት የማህበራዊ ሚዲያ ገጽ ነው። የአራዳ ክፍለ ከተማ ወረዳ 5 አስተዳደር የአብሮነትና ተሞክሮን የማስፋት በሚል መርህ ቃል የወርቃማ ሰኞ መድረክን አካሂዷል። በመድረኩም ላይ የመክፈቻ ንግግር ያደረጉት የወረዳ 5 የምክር ቤት ጽህፈት ቤት ዋና አፈ ጉባኤ የሆኑት አቶ ብሩክ ከበደ እንደገለጹት የወርቃማ ሰኞ ቀን ያለንን የስራ ባህል ከፍ ለማድረግና ለሳምንቱ ስራ በአዲስ መንፈስ የምንዘጋጅበት መሆን ይገባል ሲሉ ገልጸዋል። አብዛኞቻችሁ አገልጋዮች ናችሁ። በያላችሁበት የስራ መስክ ኃላፊ ናችሁ። አገልጋይ መሪዎች ናቸው። ስራ ሂደትም ሊሆን ይችላል፣ ባለሙያም ሊሆን ይችላል ማለት ነው። ሰው መጥቶ ሲገለገል እናንተ አንድ ሰው በሚሰጠው መልካም አገልግሎት መንግስት ይመሰገናል። አንድ ሰው በሚያጠፋው ደግሞ መንግስት ይወቀሳል ማለት ነው። ስለዚህ የአገልጋይነት መንፈስ ሊኖር ቅልቦና ኢትዮጵያ ውስጥ በጣም በሚገርም ሁኔታ 99.99% አማኝ ነው። እምነት የሌለው የለም። 0.something ነው ፓጋን የሚባለው እምነት የለሽ ማለት ነው። እምነት ካለ የሁሉም እምነት ደግሞ አንደኛው ደግሞ ለሰው መልካም መሆን መልካም መስራት የትኛውም ሃይማኖት የሚያስተምረው ማለት ነው። ለሰው ቅን መሆን። ስለዚህ ቅን አገልጋይ መሆን መቻል አለበት። ቅን አገልጋይ ከሆነ ከሰራ ከለፋ እኛም እንደስታለን፣ ሌላውንም የማህበረሰብ ክፍል እናስደስታለን። በመቀጠልም የወርቃማው ሰኞ ቀንን አስመልክቶ የመወያያ ሰነድ ያቀረቡት የጽዳት አስተዳደርና የከተማ ውበት ጽህፈት ቤት ኃላፊ የሆኑት አቶ አብነት ዳኜ እንደገለጹት የወርቃማው ሰኞ ቀን የተለያዩ የህይወት ልምዶችን የምናካፍልበትና ምርጥ ተሞክሮችን የምንቀምርበት መሆን ይገባል ሲሉ የገለጹ ሲሆን ብዙ ቦታ ስትሄዱ ይሄ አሰራሩ አይደለም፣ ይሄ አይቻልም፣ ይሄ ያስጠይቀኛል፣ በቃ ይሄ ትልቁ አብዛኛው ጽህፈት ቤቶች ላይ ደግሞ ይታያል ማለት ነው። አሰራሩ ይናሉ ልክ ተጽፎ ካልተቀመጠ በስተቀር ማለት ነው። ይሄ ስራ ካልተባለ በስተቀር አሰራሩ አይደለም በሚል ማነቆች፣ ችግሮች ያሉበት ሂደት ስላለ እሱ አካባቢ ላይ በደንብ ማየት ያስፈልጋል። ሌላ ከተለያዩ ጽህፈት ቤት የተውጣጡ ባለሙያዎች ያላቸውን የህይወት ተሞክሮች፣ ልምዶች እንዲሁም የስራ ባህላቸውን ለታዳሚዎች አካፍለዋል። 16 ዓመት ሳልሞላ የስራ ሁኔታ ሲባል ደግሞ በተለይ እድሜ ከ16 ዓመት ሳልሞላ ወደ መከላከያ ገብቼ የኤርትራንና የትግራይን ክልል ጎንደር፣ ታች አርማጭሆ፣ ለአርማጭሆ እነዚህ አሙሲት ወለታን አጠቃላይ ወለጋን አጠቃላይ ያሉ ማለት ለ7 ዓመት መከላከያ አገልግያለሁ ማለት ነው። ይሄም ደግሞ 20 ብር ሆኖ ለእናቴ ወደ 16 ብር ልካለሁ፣ 2 ብር ኪሴ ያስቀራሉ ማለት ነው። ነገር ግን በመጀመሪያ ደግሞ የት ነበረች የሚለውን ነገር ማካፈል ስለምፈልግ ማለት ነው። የሰው ልጅ የሚሄድበት ቦታ አለ፣ የሚኖርበት ቦታ አለ፣ የሚያድርበት ቦታ አለ ማለት ነው። በመጨረሻም የመዝጊያ ንግግር ያደረጉት የወረዳ 5 ዋና ስራ አስፈጻሚ ጽህፈት ቤት ኃላፊ የሆኑት አቶ ጌታቸው አየለ እንደገለጹት የወርቃማ ሰኞ መድረክን ስናካሄድ በመድረክ ላይ የሚነሱ የህይወት ልምዶችንና ምርጥ ተሞክሮዎችን ወደ ራሳችን በመውሰድ ወደ ተግባር ልንቀይራቸው ይገባል ሲሉ አሳስበዋል። ስናገለግል አንድ ለራሳችን ነው፣ ለራስ ባዳሞ ለሀገር ነው። ሀገር ትክክለኛ ጎዳና ላይ ስትሆን ዜጎቿ በዛው ልክ ትክክለኛ ጎዳና ላይ ይሆናሉ ማለት ነው። በተሳሳተ መንገድ የምንተረጉም ከሆነ ግን በየትኛውም ስራችን መስክ ላይ ውጤታማ ልንሆን አንችልም። ስለዚህ ብላክ ማንዴ የሚባለው ስያሜ መቀየር አለበት፣ ጎልደን መሆን አለበት። በእቅድ የምንመራው ከሰኞ ጀምሮ እስከ ዓርብ በምንሰራቸው ተግባራት በሙሉ መንገዱን ተደላደለ እንዲሆን ለማድረግ ሰኞ አስተሳሰብ ደረጃ መስተካከል አለበት ማለት ነው። ከዚህ አንጻር የጭንቀት ሳምንት መጣ የሚባለውን አስተሳሰብ ቀይረን የስራ ሳምንት መጣ፣ ሰው ልናገለግል ነው፣ መንግስትና ህዝብ የጣለብንን አደራ ልንወጣ፣ ቅዳሜና እሑድ አእምሯችንን ብሩህ አድርገን
በፍሬሽ ማይንድ መተናል የሚለውን አስተሳሰብ ሰራተኛው ይዞ መግባት አለበት ማለት ነው። አለዚያ ግን ውድቀት